ቢስሚላህ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሉብ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን። ወዶቼ እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ስራ ጤና እንዴት ይዟችኋል? እኔ ያለሁላችሁ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሁሉ ያለ ሰላም እዝነቱ አይለያችሁ ስል ጀመርኩ ማለት ነው ወዶቼ። አብራችሁኝ ላላችሁ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ በኮሜንት ላይ ደግሞ በርቺ አይዞሽ ከጎንሽ ነን ለምትሉኝ በሙሉ ምስጋኔ ከልብና ከልብ ነው ማለት ነው። በጣም አመሰግናለሁኝ። በጣም አከብራችኋለሁ። በጣም እወዳችኋለሁኝ። ኑሩልኝ። አሁንም አበረታቱኝ። አሁንም አይዞሽ በሉኝ ማለት ነው። እናንተ በኮሜንት ይሄ ጥሩ ነው ይሄን አስተካኪ ባላችሁኝ ቁጥር እኔም ለመስራት ተነሳሽነት ይኖረኛልና በኮሜንት ማበረታታችሁን አትተው ብላለሁ ማለት ነው። እና ውዶችዬ እንዴት አላችሁልኝ? ሉቤ ነኝ። ዛሬም ደግሞ እንደተለመደው አጠር ባለች እና ተወዛግቤ ምናምን ነገር በራሴ ህይወት ባተረፍኩባት ወይም ደግሞ ከራሴም ላይ ከሰዎችም ላይ ከታዘብኩት አንዳንድ ነገር ላወራችሁ መጣሁ ማለት ነው። እሱ ምንድን ነው? ከመፍረድ ይልቅ መረዳት ይቅደም የሚል ርዕስ ነው ማለት ዛሬ ይዤ የመጣሁት። ያወዛግብ ይሆን እንዴ? አይመስለኝም። ግን አለ አይደለ ከመፍረድ ይልቅ መረዳት ይቅደም ሲባል አሁን ባለው ሁኔታ የሰዎች ብዙ ጊዜ ሰውን ከመረዳት ይልቅ ቶሎ መፍረድ ጀምረናል ማለት ነው። እንፈርዳለን። ባክሽ እሷ ምናምን ነገር አለ አይደለ? ባክሽ እሷ መግባባት አትፈልግም፣ ባክሽ እሷ ወሬ አትወድም፣ ባክሽ እሷ ደስ አትልም፣ በቃ ክፉ ናት ምናምን ነገር። ግን የሰው ልጅ ወዶ አይከፋም ውዶችዬ። ወዶ ፈቅዶ ፈልጎ አይከፋም። ሁሉም ሰው የከፋበት፣ ዝምተኛ የሆነበት፣ ብቸኛ የሆነበት፣ በቃ ቁጥብ የሆነበት የራሱ ምክንያት አለው። የራሱ በቃ አለ አይደል? ማንም ሰው ወዶና ፈቅዶ ክፉ ሊሆን አይችልም ማለት ነው። በጓደኞች መካከል እንደዚህ ተቀራርበው ባሉ ሰዎች ምናምን ነው ይህንን ሁኔታ የማስተውለው እና በቃ ቶሎ ብለው የመፍረድ ቶሎ ብለን በቃ አለ አይደለ ራሳችን ህክም እናበጅለታለን ይሆናል አይደለ በቃ በቺ እንትን ነው ምናምን ነገር እና እንደዛ ሳይሆን የሰው ልጅ በቃ አየው በሆነ ምክንያት ተጎድቶ ሊሆን ይችላል ብለን ማሰብ ማለት ነው። ማንም ሰው በህይወቱ ክፉ አይሆንም ወዶ ፈቅዶ የሆነ ምክንያት አለው። ብቸኝነትን የመረጠበት የራሱ ምክንያት አለው። ዝምተኝነትን የመረጠችበት እህታችን የራሷ ምክንያት አላት። ከሰዎች ጋር ረቅ ብላ ገለል ብላ መኖርን የመረጠችበት የራሷ ምክንያት አላት። ከቻልን ጠጋ ብለን እህቴ ምንድን ነው የተፈጠረው ነገር ብለን ሰዎችን ማውራት ማለት ጠጋ ብለን ብናያቸው ብዙ ጊዜ እኔ በጣም ኮስተር ብለውና ወይ ደግሞ ስለ ወንዶች ቆንጆ አመለካከት የሌላቸውን ሰዎች ጠጋ ብዬ ሳናገራቸው በጣም ብዙ ጉዳጉድን ተሸክመው ነው እንደዛ የሆኑት። በቃ አለ አይደለ በጣም የተጎዱ ሰዎች ናቸው አሁን ላይ ከሰው ጋር ላለመግባባት ብግባባም ያው ነው የሚገጥመኝ ከሚለው አንጻር ማለት ነው። ብግባባም ያው ነው የሚገጥመኝ ባክሽ አልግባባም የሚሉ ሰዎች አሉ። ስለዚህ ጓደኛ የሆነ ጓደኛ ጋር ልትግባቡ ስትሞክሩ ያ ጓደኛ ደግሞ በሆነ ነገር ገድባችሁት አይ በቃ ምናምን ሳይሆን በቃ ጠጋ ብላችሁ የእሱን ስሜት ለመረዳት የእሷን ስሜት ለመረዳት እንሞክር በቃ በተቻለን መጠን ማለት ነው። ያልተፈተኑ ሰዎች ይመስሉኛል ይህ የሚሉት በቃ አለ አይደለ ፈተና ግን ለሁሉም ይደርሰዋል። በሆነ በህይወት የተፈተነ ሰው ነው ክፉም ለመሆን የሚያስበው በሰዎች የተጎዳ ሰው ነው። ዝምተኛ መሆን የሚፈልገው በቃ በሆነ መንገድ ተፈትኗል ያ ሰው ማለት ነው። ዝምታን መርጬ ብኖር ምናምን ምክንያቱም ውስጡ የተጎዳ ሰው ቢናገር ራሱ ተሰሚነቱ ቀላል ነው። በቃ አላል ኪስ የሚባል ሰው እንደዛ ስለሆነ የሚሆነው በቃ ነገሮችን እፍና አድርጎ ይዞ ብቸኝነትን መርጦ መኖር ነው እንጂ መግባባት ሳትፈልግ ቀርታ ወይ ማውራት ሳትፈልግ መተንፈስ ሳትፈልግ ቀርታ ወይ ደግሞ የሆነ አለ አይደለ ለሰዎች ክፉ መሆን አስባ አይደለም። ማንም ሰው ወዶ ፈቅዶ ክፉ ሊሆን አይችልም።
አሁን ለምሳሌ ልጅ እያለች በጣም ሰዎች እየበደሏት፣ ሰዎች በቃ እየረገጧት፣ ፈሪ እያሏት፣ ፈሪ ሆና የኖረች ሴት ስታድግ ምንድን ነው የምትሆነው? ክፉ ነው የምትሆነው። መበቀልን ነው የምታስብ። አያችሁ፣ በቃ ማንም ሰው ንጹህ ሆኖ ይፈጠርና ግን በህይወት ስንጓዝ በህይወት ስንመጣ ያለው ስትራግል ይሄ የህይወት ፈተናዎች፣ የህይወት ገጠማኞች፣ አስተዳደጋችን፣ ያደግንበት መንገዱ መስመሩ ነው እኛን የሚሰራን እና ወደ ክፋትም ወደ ቅንነትም ወደ ሁሉም እንትን የሚለን ማለት ነው። ሁሉም ሰው ከኋላው የተሸከመው ነገር ስላለ ነው። ወዶ ዝምተኛ ሊሆን አይፈልግም። ወዶ ነገሮችን በቃ በገደብ አያንቀሳቅስም። ወዶ ፈቅዶ አይደለም አንድ ሰው በቃ ቁጥብ መሆንን የሚያስበው። ከሰዎች ጋር ላለመግባባት ከሰዎች ጋር የሚርቀው ወዶ አይደለም ኮስታራ የሚሆነው። በቃ ከውስጡ የሆነ የሚነድ እሳት አለ። ያንን ጠጋ ብላችሁ መረዳት ነው እንጂ በሰዎች ላይ አትፍረዱ ማለት ነው። በተለይ ደግሞ ስደት ላይ አብራችሁ እየሰራችሁ ያላችሁ ሰዎች ማለት ነው። አንድ ላይ የምትሰሩ ልጆች በቃ አለ አይደለ ኮስተር ብላ የምትሰራ፣ አንዷ ደግሞ የሆነ ወሬ የምትወድ ምናምን ትሆኑና በቃ አለ አይደለ እዛች ኮስተር አለችው ውስጥ ያለውን ከመረዳት ይልቅ አንቺ የምትተቻት የምትገምቻት ምናምን ከሆነ መቼም አትረጃትም፣ እየፈረድሽ ነው። ያ ደግሞ ጥሩ አይደለም። ነገ ባንቺ ላይ ሲደርስ ለካ እንደዚህ ሆና ነው ማለትሽ አይቀርም። የምሬን ነው የምላችሁ። ከአረቦች የምወድላቸው አንዲት አባባል አለች። ዱንያ ደዋራ ይላሉ። ዱንያ ክብ ናት፣ አንቺን የነካው እኔን ሳይነካ በፍጹም አታልፍም ይላሉና እውነታቸውን ነው። ዱንያ ክብ ናት። እዛች ልጅ ላይ የደረሰው ፈተና ወይም በቃ እንደዛ ክፉ እንድትሆን በቃ ዝምተኛ እንድትሆን ከሰው ጋር እንዳትግባባ በውስጧ የምትምሰለሰለው ብዙ ነገር እንዲኖር ያደረገ አምላክ ነገ ጧት ላንቺም በአንድም ሆነ በሌላ በኩል ያንን ፈተና አንቺ ጋር ማድረሱ አይቀርም። ማንም ሰው በዚህ ምድር ሲኖር ይፈተናል። ግን እንደ ፈተናችን መጠን፣ እንደ ፈተናችን መንገድ፣ እንደ ፈተናችን አሰጣጥ የሁላችንም ይለያያል። ግን ሁሉም በተሰጠው ልክ ይሰበራል። ሲሰበር ደግሞ አንድ ፈተና ሰውን ወይ ጥሩ ታደርጋለች ወይ ደግሞ ክፉ፣ ዝምተኛ፣ ከሰዎች ሩቅ ሆኖ መኖር የሚፈልግ ዝም ብሎ በሀሳብ እየተምሰለሰለ ሰዎችን የማያዳምጥ በጣም ብዙ ነገር ብዙ አርጋ ትሰራለች። ስለዚህ በሰው ከመፍረዳችን ይልቅ ሰዎችን ጠጋ ብለን ህመማቸውን ለመካፈል መሞከር፣ ስቃያቸውን ለማየት መሞከር ነው እንጂ በቃ እሷ እንደዚህ አይደለችም፣ እሷ እንደዚህ ናት ምናምን እያለን በሰዎች ላይ ባንፈርድ ጥሩ ነው ብዬ እገምታለሁ ማለት ነው። መፍረድ የለብንም። ሰዎችን ለመረዳት መሞከር መጣር፣ በጣርን ቁጥር እኛም ውስጣችን ደስተኛ እየሆነ ነው የሚመጣው ማለት ነው። በቅርቡ እኔም አጋጥሞኛል ማለት በጣም ስለ ወንዶች ጥላቻ ያደረባት ልጅ ነበረች እና በጣም ይገርመኛል ምናምን እና ለሌላኛዋ ጓደኛ እች ልጅ የምርም ተጎድታለች እላታለሁ፣ ግን ሁልጊዜ አይሰለችም ስለ ወንዶች ክፋት ማውራት ምናምን ትላለች እና ከዛ አይ የሆነ የተጎዳችበት ምክንያት ቢኖር ነው ምናምን ብዬ የሆነ ሰዓት ላይ ቁጭ ብለን ጠየኳት ማለት ነው። ስጠይቃት ብዙ ጉድ ነው በውስጡ ያለው፣ በጣም ብዙ ነገር። አሀ ለካ ይሄ ነው አንቺን እንደዚህ የሚያደርግሽ፣ ለወንድ ልጅ ያለሽን ጥላቻ ምናምን ነገር እንትን የሚልሽ ይሄ ነው ለካ፣ አይፈረድብሽም አልኩኝ ማለት ነው። እና ሰዎች ከላይ በሚያወጡት ቃላት ወይ ደግሞ በሚኮሳተሩት ነገር ወይ ደግሞ ከሰዎች ገለል ብለው ራሳቸውን ለማዳመጥ በሚመሰለሰሉ ሰዎች ላይ አትፍረዱ። የምርም ውስጣቸው እሳት ነው ያለው። የምርም በቃ በፈተና ውስጥ አልፈው ነው። ምናልባት እኮ ማለት ነው ያ እነሱን የገጠመ ፈተና እናንተን ቢገጥማችሁ በዛች በልጅ የምትሳለቂ በዛች በልጅ የምታፌጂ አንቺ ራስሽ ያ ነገር ቢገጥምሽ ከሷ በላይ እጥፍ ልትሆኚ ትችላለሽ። ሌላ ውሳኔ ውስጥ ልትገቢ ትችላለሽ። እሷ
እሷ ስለሆነች ይሆናል ያንን እሷ ያለፈችውን ፈተና በዝምተኝነትና በመኮሳተር ወይም ደግሞ በብቸኛ በመሆን ልታሳልፍ የወሰነችው እሷ ስለሆነች ይሆናል። አንቺ ብትሆኚ ደግሞ ሌላ ነገር ልትወስኚ ሁላ ትችያለሽ። አየሽ በቃ አለ አይደል የሰው ልጅ በቃ በተፈተነው ልክ ነው እና የሚኖረው ማለት ነው። ስለዚህ የተፈተኑ ሰዎች ናቸው በጣም ለነገሮች ሁሉ ገደብ ያላቸው እና በሰው ከመፍረድ ይልቅ ጠጋ ብለን ሰዎችን ለመረዳት እንሞክር ማለት ነው። በቃ ጠጋ ብለን እንረዳቸው። ምን ችግር አለ? ጠጋ ብለን እንያቸው፣ ጠጋ ብለን እንስማቸው፣ እናዳምጣቸው። ደግነት ለራስ ነው በሚለው ማለት ነው። እና ውዶችዬ የዛሬው ሀሳቤ ይሄን ይመስላል። ትንሽ ስሜታዊ ምናምን ስለሆንኩኝ ያን ያክል እንትን ላይላችሁ ይችላል እና ግን በቃ ትንሽዬም ነገር ቢሆን ካገኛችሁበት ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ ያላችሁ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው፣ እናወራበታለን። በቃ አለ አይደለ እንደዚህ እናንተ ምንድን ነው የምታደርጉት? ሰዎች ወይ ኮስታራ ሲሆኑባችሁ፣ ወይ ብቸኝነትን ሲመርጡባችሁ፣ ወይ ደግሞ አለ አይደለ በቃ ክፉ ሲጫወቱ እናንተ ምንድን ነው የምታደርጉት? ወይም ደግሞ ፈተና ውስጥ አልፋችሁ እናንተ ምን አይነት ሰው ሆናችኋል? ተፈትናችሁ ያን ፈተና ስታልፉ ጥሩ ነው የሆናችሁት? ተምሰልሳይ ነው የሆናችሁት? መጥፎ ነው የሆናችሁት? ዝምተኛ ነው ያደረጋችሁ? ወይስ በቃ ከሰዎች በቃኝ ዓለም በቃኝ ብላችሁ ብቸኛ ነው የሆናችሁት? ምን አይነት እንደሆናችሁ ተፈትናችሁ ካወቃችሁ ስሜት ውስጣችሁ ካለ ኮሜንት ላይ ጻፉልኝ ማለት ነው፣ እናወራበታለን ማለት ነው። እና ውዶችዬ እንደዚህ ብታረጊ ይሄን ብታሽ